ማሳሰቢያ፣ በዚህ ትዕይንት ላይ የምትመለከቷቸው በመረጃ የተደገፉ ናቸው። እንደዚሁም በምስሉ ላይ የምትመለከቱት አረንጓዴ ዩዘር ምልክት ከመጣ ላይ የምትመለከቱት ግለሰብ ከመረጃው ጋር ቀጥተኛ ግንኙነት ያለው ሰውየውን የሚገልጽ ፎቶ እንደሆነ ያመለክታል። አሊያም የቀይ ዩዘር ምልክት ከመጣም ሰውየውን የሚገልጽና ከታሪኩ ጋር ተመጣጣኝ የሆነ ምስላዊ አገላለጽ ወይም ደግሞ የግራፍ አገላለጽን የሚጠቁም እንደሆነ ልትገነዘቡ ይገባል። በዚህ ከቤት ወጥቶ የማያውቁ ያሳደግናቸው ልጆች ናቸው ወጥተው የቀሩብን። እውነተኛው ስቃይ የሚጀምርበት ምዕራፍ ይህንን የመክፈል አቅም ስለሌላቸው The migrants' transit route was already dangerous. ተጠቂዎችን ገጽ እንክፈት። ከነዚህ በቅርብ ዓመታት ህይወታቸውን ያጡ ኢትዮጵያውያን ስደተኞች ታሪክ ነው። በርካታ ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያና ከሶማሊያ በመመልመል ወደ ሊቢያ በመውሰድ ሊቢያ ውስጥ ባዘጋጁት መጋዘን እንዲታገቱ በማድረግ የተለያዩ መጠን ያላቸውን ገንዘብ ከቤተሰቦቻቸው በማስላክ ህይወትን ያደገችበትን ሰፈር ቤተሰብን ጥላ ለመሄድ የቆረጠች ነፍስ ስደት። ዛሬ የምነግራችሁ ታሪክ በሰው ልጅ ስቃይና ደም ላይ ስለተገነባው በቢሊዮን ዶላር የሚቆጠር ዶላር ስለሚንቀሳቀስበት አንድ ግዙፍና ጨለማ ዓለም ነው። ብዙ ጊዜ ስደት ስንል በአንድ ቅርንጫት ውስጥ መክተት የተለመደ ነው። በመሰረቱ አንድ ስደተኛ ተሰደደ ሲባል ወይም ደግሞ ሂውማን ስማግሊንግ ነው ወይም ደግሞ ሂውማን ትራፊኪንግ ነው የሚሆነው። በቀላሉ ሀገረኛ ቋንቋ ከኪሳችን በሚወጣ ተንቀሳቃሽ ገንዘብ በፍቃዳችን የምንከፍለውና የምንፈልስበት መንገድ ሂውማን ስማግሊንግ የሚባለው ነው። ይህ በአሁኑ ሰዓት በህጋዊ መንገድ መንግስት አፍንጫ ስር ቢሮ ከፍተው ህዝብንም የሚዘርፉትን ኤጀንሲዎች ይመለከታል። አሊያም ሰዎች ያለ ፍላጎታቸው በህገወጥ መንገድ የሚደረግ ኃይል የቀላቀለ የሰዎች ዝውውር ሂውማን ትራፊኪንግ ነው። ለምሳሌም ህገወጥ የህፃናት ዝውውር፣ ህገወጥ በቤት ሰራተኝነት ስም የሚደረጉ የጉልበት ምዝበራ። ይህ በተለይም ህፃናትና ሴት ልጃገረዶች በግላጭ ተጎጂ ያደርጋል። በየጭፈራ ቤቶች ምንም በማያውቁ ከገጠሩ ክፍል በስራ ሰበብ በደላላ መጥተው ለወሲብ ንግድ የሚቸረቸሩትን የሚያሳዝኑ ወገኖቻችን እህቶቻችንን ያጠቃልላል። ለዚህ ነው በሁለቱ መካከል ያለው ልዩነት የሞትና የህይወት ያክል የራቀ ነው የሚባለው። ግን አሁን እነዚህ የተለያዩ የስደት መስመሮች የሚገጣጠሙበትን መስመር እንመለከታለን። ብዙዎች ጉዳዩ የሚመለከታቸው አካላት ያልገባቸው አንድ ነገር ነው። እዚህ የስደት አይነት እንዴትና የት ሼፓቸው እንደሚቀያየር ነው። ማለትም ከፍቃድ ስደት ወደ ትራፊኪንግነት እንዴት ነው የሚቀየረው? ከምስራቅ አፍሪካ በተለይም ከኢትዮጵያ፣ ከኤርትራና ከሶማሊያ የሚነሱ የስደት መስመሮች በዋናነት በሶስት ትላልቅ አቅጣጫዎች ይከፈላሉ። እነዚህ መስመሮች እጅግ አደገኛና በህገ ወጥ አሻጋሪዎች ወይ ደግሞ ስማግለርስ የሚመሩ ናቸው። ዝርዝር መስመሮችና መዳረሻዎቻቸውን እነሆ ልንመለከት ነው። የምስራቁ መስመር ወደ ሳዑዲ አረቢያ ወይም ባህረ ሰላጤው ሀገራት ይጓዛል። ይህ መስመር በብዛት በኢትዮጵያውያን ስደተኞች የሚመረጥና በየዓመቱ በ10 ሺዎች የሚቆጠሩ ሰዎች የሚጓዙበት ትልቅ መስመር ነው። መነሻቸውን የኢትዮጵያ የተለያዩ ክልሎች በተለይም ወሎ፣ ትግራይና ኦሮሚያ ያደርጋሉ። የጉዞ መስመራቸው በጅቡቲ ወይም ደግሞ በሶማሊያ ቦሳሶ በኩል አቋርጠው በቀይ ባህር ወይም ደግሞ በኤደን ባህረ ሰላጤ ላይ በጀልባ ይሻገራሉ። መዳረሻቸው የመን ሲሆን የመጨረሻ ገባቸው ግን ድንበሮችን አቋርጠው ሳዑዲ አረቢያ ለመግባት ነው። አደጋው የመን ውስጥ ያለውን ጦርነት፣ በበረሃ ጥማትና በተለያዩ በባህር ላይ በሚደርስባቸው የመስመር ላይ አደጋዎች ህይወታቸው አልፎ ብዙዎች ሬሳቸው እዚህ ቀርቷል። ሌላኛው የሰሜኑ መስመር ነው፣ ወደ አውሮፓ የሚጓዘው። ይህ መስመር ረጅሙና እጅግ ውስብስብ እንደሆነ ይነገርለታል። መነሻቸውን ኢትዮጵያ፣ ኤርትራና ሶማሊያ ያደረጉ ተጓዦች የጉዞ መስመራቸው በሱዳን በኩል አልፎ የሰሃራ በረሃን በማቋረጥ ሊቢያ ለመግባት ነው። ከዚያም በሜዲትራኒያን ባህር በኩል በጀርባ ይጓዛሉ። መዳረሻቸው መጀመሪያ ጣሊያን ወይም ግሪክ ሲሆን ከዚያም ወደ መካከለኛውና ሰሜን አውሮፓ እንደነ ጀርመን፣ ስዊድንና ፈረንሳይ ወዳሉ ሀገራት ይዘልቃሉ። አደጋው እንግዲህ በሊቢያ ያሉ ህገወጥ ታጣቂዎች እገታ፣ ከዚህ ቀደም እንደተመለከትነው የሰሃራ በረሃ ሞቃት አየር ሁኔታ ብዙዎች ሬሳቸው እዛ እንዲቀር ያደርጋል። እንደዚሁም የሜዲትራኒያን ባህር አደገኛና የብዙዎችን ሬሳ ይበላ ነው። ሌላኛውና ሶስተኛው ወሳኝ መንገድ የደቡቡ መስመር። ወደ ደቡብ አፍሪካ የሚጓዙ ስደተኞች ይህንን መንገድ ይመርጣሉ። ይህ መስመር በብዛት በወንዶች በተለይም ከኢትዮጵያ ሀዲያና ከምባታ አካባቢ የሚመረጥ ነው። መነሻቸውን ደቡብ ኢትዮጵያ ያደረጉና ከሶማሊያም የሚነሱ ናቸው። የጉዞ መስመራቸውን በኬንያ፣ ታንዛኒያ፣ ማላዊ፣ ሞዛምቢክ ወይም ደግሞ ዛምቢያ በኩል ረጅም የየብስ ጉዞ ማድረግን ይመርጣሉ።
መዳረሻቸው ደቡብ አፍሪካ እንደሆነ ይነገራል። አደጋው እንግዲህ በየሀገሪቱ ፖሊሶች መታፈንን ጨምሮ በጭነት መኪናዎች ውስጥ ታፍነው መወሰድና በጫካ ውስጥ የሚገጥማቸው አደጋዎች የነብር የአንበሳና የእባብ ራት እንደሆነ ያደርጋቸዋል። የሰዎች ዝውውር ወይም ደግሞ ትራፊኪንግ ብዙውን ጊዜ ስደተኞች መሀል መንገድ ላይ ታግተው ለቤተሰቦቻቸው ስልክ እየተደወለ ከፍተኛ ገንዘብ እንዲጠየቅባቸው ያደርጋል። የመብት ጥሰት ስደተኞች ህገወጥ ስለሆኑ በሀገሪቱ ውስጥ ህግ ጥበቃ ይደረግላቸው። ይህ ለድንበርና ለጉልበት በዝባዦች ለጾታ ጥቃት ፈጻሚዎች ትልቅ በር የሚከፍት ነው። ነገር ግን ይህ ቪዲዮ ሶስቱንም የስደት መስመሮች ዛሬ አይመለከትም። ለዛሬ የምንመለከተው የምስራቁን ወይም ደግሞ ወደ የመንና ሳዑዲ የሚደረገውን የስደት መስመር ብቻ ነው። አቤልና አህመድ ኢትዮጵያውያን ናቸው። ተዋወቋቸው። የሀገሪቱ የፖለቲካ ችግር የደህንነት እንፋሎት ኩልፏቸዋል። ዓላማቸው አንድ ስደት ቢሆንም እንኳን ኑሯቸው የተለያየ ነው። አቤል በቀለጠው የአራዶቹ የጨርቆስ መንደር ነው የሚኖረው። ዲግሪ እንደ ቆሎ በተዘገነባት ሀገር ወረቀቱ ታቅፎ ምንም አልፈይድ ያለበት ከተማ። ነጋ ጠባ የእናቱና የሰፈርተኞቹ ፊት ይገርፈዋል። እዚህ ስደት ይሻለኛል ብሎም እስከወሰነባት ሰዓት ድረስ። ሌላኛው ደግሞ አህመድ ነው። ከሀገሪቱ የገጠሩ ክፍል ነው የተወጣው። እሱም እንደዚሁ የድህነት ፈተና ገርፎታል። በገጠሩ ያለው የእርሻ ከሚሰማው የስደት ወሬ ያልበልጥ ይለዋል። ስለዚህ በቃ አማራጩ ስደት ነው ብሎ ይወስናል። ለአቤልም ሆነ ለአህመድ የሚመጣው ደላላ ወይም ብሮከር የሚባለው እንግዳ ሰው አይደለም። ብዙውን ጊዜ ቀድሞ የተሰደደ ሰው ዘመድ ወይም ደግሞ በመንደር ውስጥ አዋቂ የሚባል ሰው ነው። ደላላው ተስፋ ይሸጥላችኋል፣ ቪዛው ተዘጋጅቷል ይላችኋል። መንገዱ ሰላም ነው፣ ሳዑዲ ስትደርሱም በአንድ ወር ውስጥ የከፈታችሁትን በአጠቃላይ ያወጣችሁትን ገንዘብ ሁሉ ትመልሳላችሁ ይላችኋል። ገንዘብ አሰባስበው ጉዛቸውን ለመጀመር ቤተሰብ ያለውን ጥሪት ይሸጣል። የአቤል እናት በሌለ ጉልበቷ ያጠራቀመችውን የኪስ ገንዘብ አንስታ ትሰጠዋለች። የልጅን ደስታ ማየት የፈለገች እናት። የአህመድም እናት አባት ላም ያላቸውን ሸጠው መሬታቸውን አራክሰው ሸጠው ለዚሁ ገንዘብ ያወጣሉ። የአቤልና መሰሎቹ ገንዘብ ከተከፈለ በኋላ ጉዛቸው ይጀምራል። ስደተኞች ከየመንደሩ ተነስተው ወደ ዋናው ከተማ ይጎርፋሉ። አዲስ አበባ መሃል ከተማ። ኮንትሮባንድ ሰዎች የሚጭኑ አውቶቡሶች ከሌሊቱ 11 ሰዓት ይነሳሉ። መዳረሻቸውን ምስራቅ ወይም ሰሜን ድሬዳዋ ወይም ሐረር ያደርጋሉ። ወደ ጅቡቲ ለመሻገር ዋናው በር እዚህ አካባቢ ነው። ስደተኞች በድብቅ ቤቶች ወይም ሴፍ ሃውሶች ውስጥ ለቀናት እንዲቆዩ ይደረጋል። መተማና ሁመራ ወደ ሱዳን ለአውሮፓ መንገድ የሚጓዙ ይህንን መንገድ ይመርጣሉ። ቀደም የተመለከትነው የሰሜኑን መንገድ ማለት ነው። ነገር ግን አህመድና አቤል አሁንም አልተነጣጠሉ። ምክንያቱም የሁለቱም መዳረሻ የመንና ሳዑዲ ነው። አሁን እነርሱ ካረፉበት ድሬዳዋ፣ ሐረር ወደ ድንበር ጉዟቸውን ይጀምራሉ። ልክ ድንበር ላይ ሲደርሱም ለምሳሌ የኢትዮጵያና የጅቡቲ ድንበር ደላሎች መታወቂያቸውን ይቀሟቸዋል። ካሁን በኋላ ማንነታቸው አያስፈልግም። እዚህ ጋር ነው እንግዲህ ሂውማን ስማግሊንግ ወይም ማሻገር በይፋ ወደ ሂውማን ትራፊኪንግ ወይም ንግድ የሚቀየረው። ደላሎች ስደተኞችን ለድንበር ተሻጋሪዎች አሻግረው ይሰጣሉ። አሁን በየመንደሩ ያሉት ደላሎች ስራቸውን ጨርሰዋል፣ ገንዘባቸውን ተቀብለዋል። ስደተኛው ግን አሁን ገና ጨለማ ውስጥ ገብቷል። የሚገርማችሁ ነገር በኢትዮጵያ ውስጥ ብቻ ይህ የደላላ መረብ በየዓመቱ በሚሊዮን የሚቆጠር ዶላሮችን ያንቀሳቅሳል። ይህ ገንዘብ በባንኮች አይደለም የሚንቀሳቀሰው፣ በሐዋላ አሊያም በእጅ በኩል በሚደረግ ትልልቅ ዝውውሮች ነው። ይህ ማለት መንግስት የገንዘብ ፍሰቱን ተከትሎ ዱካውን ለመያዝ ይቸገራል። ይህ እንግዲህ የሀገር ውስጥ መንገድን ለመቋቋም የሚደረግ ከፍተኛ የሆነ እንቅስቃሴ ነው። ይህ መስመር በዓለም ላይ ካሉ እጅግ አደገኛና ሚስጥራዊ የሰው መሸጋገሪያ መንገዶች አንዱ ነው። ወደ የመን ለመሻገር ሁለት ዋና ዋና በሮች ይጠበቅባቸዋል። አንደኛው በጅቡቲ በኩል ሲሆን ሁለተኛው በሶማሌው ፑንትላንድ በኩል የሚደረግ ነው። ምናልባት አሁን አቤልና አህመድ መነጣጠል ሊኖርባቸው ነው። ለምን? በስደተኞች እንቅስቃሴ ለሁለት ተከፍለው አቤል በጅቡቲ ኦቦክ መስመር፣ አህመድ ደግሞ የሶማሊያውን ቦሳሶ መስመር ይዘው ሊጓዙ ግድ ይላቸዋል። አሁን ወደ አቤል ልንመለስ ነው። ይህ መስመር እጅግን አጭርና እንደዚሁም ጠባብ መስመር ነው። ለአቤል ግን እጅጉን አደገኛ መስመር ሆኖበታል። የአቤል ስደተኞች ከኢትዮጵያ ተነስተው በረሃውን በእግራቸው አቋርጠው ጅቡቲ ኦቦክ ይደርሳሉ። ለአቤል በረሃው ውስጥ ያለው ሙቀት እስከ 50 ዲግሪ ሴልሺየስ ይደርሳል። እነርሱ ሙቀቱን መቋቋም አቅቷቸዋል። ብዙዎቹ ተጠምተው እዚያው አሸዋ ላይ ሲቀሩ አቤል ባይኑ ይመለከታል። አቤል ይህንን ሁሉ ሲመለከት ልቡ ይደነግጣል። ቢሆንም የተቀሩት ስደተኞች እና አቤል ሁኔታውን ተቋቁመው ኦቦክ ለመድረስ ይሞክራሉ። አሁን ወደ ዋናው ቁም ነገር እየገባን ነው። ይህ የምታዩት ይኸው አካል ባቢ ኤል መዳብ ይባላል።
በአረበኛው የለቅሶ ደጅ ወይም ጌት ኦፍ ቲርስ ይሉታል። ስሙ ዝም ብሎ የመጣ አይደለም። ይህ የቀይ ባህር አካል ነው። በዓለም ላይ ካሉ የንግድ መስመሮች እጅግ ወሳኝ እንደሆነ ይነገራል። በትሪሊየን የሚቆጠሩ ዶላሮች የሚያወጡት ዘይቶች ዕቃ በዚህ በኩል በዓመት ውስጥ ይተላለፋሉ። በእነዚህ ግዙፍ መርከቦች ጥላ ስር ግን ትናንሽ ጀልባዎች ይንቀሳቀሳሉ። ኦቦክ ላይ ደላሎች ስደተኞቹንና አቤልን በትንንሽ አሳ ማጥመጃ ጀልባዎች ላይ ያጭቋቸዋል። አንዲት 30 ሰው ብቻ መያዝ የምትችል ጀልባ ላይ እስከ 150 ሰዎች ያክል ይታጨቃል። በዚህች ከልክ በላይ በታጨቀች አነስተኛ መርከብ ላይ እና አቤል 150 ሆነው መጓዝ ይቀጥላሉ። የጅቡቲ ባህር ጠባቂዎች ወይም ደግሞ የመን ጋርድ ከመጡም አሻጋሪዎቹ ክብደታቸውን ለመቀነስ ስደተኞቹን በቁማቸው ባህር ውስጥ ሲወረውሯቸው ባይኑ ይመለከታል አቤል። ባህሩ መቃብራቸው ሲሆን አቤል ለመመልከት ቻለ። ወደ ሶማሌው መስመር ልንመለስ ነው። አህመድ ተቆርጦ የቀረው እዚህ መስመር ላይ እንደሆነ አስታውሱ። ይህ መስመር ረጅም ነው። ስደተኞች በሶማሊያ በረሃ አቋርጠው ቦሳሶ ይደርሳሉ። ቦሳሶ ሰፊ ስለሆነ እንደ ጅቡቲ በቀላሉ እና አህመድ በባህር ጠባቂዎች አያያዙ። ጉዞ ረጅም በመሆኑ በጀልባ ላይ ለቀናት ይቆያሉ። ምግብና ውሃ ያልቅባቸዋል። ግን እና አህመድ ያንን መቋቋም ይችላሉ። እኒያም ሊያልፉ ችለዋል። አሳዛኙ እውነት ግን እዚህ መስመር ላይ ሂውማን ትራፊኪንግ በከፍተኛ ሁኔታ ይከናወንበታል። እዚህ ቦታ ላይ እና አህመድ ገና ጀልባ ላይ እያሉ ለየመን ታጣቂዎች እንደ ሸቀጥ ሊሸጡ ይችላሉ። እዚህ ጋር ነው እንግዲህ ሂውማን ስማግሊንግ ያለምንም ችግር ወደ ሂውማን ትራፊኪንግ የሚቀየረው። እና አቤል የመን ባህር ዳርቻ ላይ ሲደርሱም ተረፍን ብለው አስበው ነበር። ግን እውነተኛው ስቃይ የሚጀምርበት ምዕራፍ እዚህ ጋር ይከፈታል። ባህር ዳርቻው ላይ የሚጠብቃቸው አቀባባዩ ሳይሆን የታጠቁ ሚሊሻዎች ናቸው። እና አቤል በቀጥታ ወደ ሚስጥራዊ እስር ቤቶች ወይ ደግሞ ዲቴንሽን ሴንተር ይገባሉ። እገታ ነው ይሄ። በእነዚህ እስር ቤቶች ውስጥ ለእነ አቤል ስልክ ይሰጣቸዋል። በኢትዮጵያ ለሚገኙ ቤተሰቦቻቸው ደውለው 5000 ወይም 10000 ዶላር ካላካችሁ ይገድሉኛል የሚል መልእክት እንዲያስተላልፉ ያዟቸዋል። ስቃይ ወይም ደግሞ ቶርቹ ከዚህም የበረታ ነው። ገንዘቡ ቶሎ እንዲመጣ ቤተሰቦቻቸው በስልክ ድምፅ እያሰሙ ከፍተኛ የሆነ ድብደባና ረገጣ እንደዚሁም አጠሎም በስደተኞች ላይ እንዲደርስ ይደረጋል። ፈጣሪ ተአምር ብሎት አቤል ከሰፈርተኛና በቲክቶክ አቅም እናቱን በእንብርክኳ በሰበሰበችው ገንዘብ በስቃይ በሕይወት ለመኖር በቅቷል። የማያልቅ መንገድ ያምራል መመለስ። እንግዲህ የመጨረሻው ግንብ ጋር ደርሰናል። የሳውዲ ድንበር። ገንዘብ ከፍለው ወይም ደግሞ አመልጠው የወጡት እና አቤል ወደ ሰሜን የመን ወደ ሰንዓ ይጓዛሉ። እዚህ ጋር ደግሞ ሌላ ግንብ ይጠብቃቸዋል። የሳውዲ አረቢያ ድንበር ጠባቂዎች ዘመናዊ ሙቀት መፈለጋ ካሜራዎችና ከባድ መሳሪያዎችን ይጠቀማሉ። በቅርብ የወጡ ሪፖርቶች እንደሚያሳዩት በመቶዎች የሚቆጠሩ ስደተኞች ድንበር ለማቋረጥ ሲሞክሩ በጥይት በደረሰባቸው ድብደባ ሬሳቸው እዛው ተከምረው ቀርቷል። የእነ አቤል ታሪክ እዚህ ግንብ ስር አፈር ውስጥ ተቀብሮ ይቀራል። የእነ አህመድ ምስኪን እናትና አባት ማለዳ የወጣችውን የጠዋት ፀሐይ በእንባ ጠብታ ይቀበላሉ። የአቤል እናትም በሐዘን የጠቆረ ፊቷ መቼም ላይፈካ ይደበዝዛል። ገንዘብ የከፈሉ ወይም ደግሞ ከእነ አቤል ግድያ የተረፉት በሳውዲ ድንበር ለማምለጥ ይሞክሩ ይሆናል። እዚያም ቢሆን በግዴታ ስራ ፎርስ ሌበር ወይም ደግሞ በግብረ ገብነት ብክነት ምክንያት በዚሁ ሰንሰለቱ ሊቀጥልባቸው ይችላል። ይህ እንግዲህ በአንድም ሆነ በሌላ መልኩ በዓመታት ውስጥ በደረሱ በመቶ ሺዎች የሚቆጠሩ ስደተኞች ላይ ከሚደርስ ታሪክ የተወሰደና የአቤልና አህመድ ምናልባትም በመቶ ሺዎች ከሚቆጠሩ ከግማሽ በላይ የሚሆኑትን የሚመስል ታሪክ ነው። እስቲ የተጠቂዎችን ገጽ እንክፈት። ከነዚህ በቅርብ ዓመታት ሕይወታቸውን ያጡ ኢትዮጵያውያን ስደተኞች ታሪክ ነው። በዚህ መስመር ብቻም ሲጓዙ በያዙበት ሁኔታ መጋቢት 21 ሰንዓ የመን አብዱ ሹሁር መሐመድ የተባለ ሕይወትን ፍለጋ ተነስቶ ነበር። ነገር ግን ማቆያ ማዕከል ውስጥ በደረሰ አሰቃቂ ቃጠሎ ሕይወቱ እንዲያልፍ ተደርጓል። እሱ ብቻ አልነበረም። በመቶዎች የሚቆጠሩ ኢትዮጵያውያን በዚያ ምሽት በሳጥን ውስጥ ተዘግቶባቸው በሳት ተቃጥለው ሞቷል። አብዱ ሹኩር ዛሬ የለም። ነገር ግን የሱ ታሪክ በሰብአዊ መብት ተቋማት ውስጥ መዝገብ ላይ የፍትህ ያለ እያለ ይጮሃል። ሙስጠፋም ወጣትና ብርቱ ነበር። በሳውዲ ድንበር ላይ they fire on us like rain በሚል ወይ ደግሞ እንደ ዝናብ ተኮሱብን በተባለው አሰቃቂ ጥቃት ሕይወቱ ካለፈባቸው በመቶዎች የሚቆጠሩ ወጣቶች አንዱ ነበር። ሙስጠፋም የወደቀው ወደ ኋላ እየሸሸ ሳይሆን ወደፊት የተሻለ ሕይወትን ፍለጋ እየተራመደ በነበረበት ሁኔታ ውስጥ ነበር። የሱ አስክሬን በዚያው ድንበር ላይ ቀርቷል።
ቤተሰቦቹ ግን ዛሬም ድረስ ልጃችን መቼ ይመጣል የሚል ደጃፍ ላይ ጽናት ቁጭ ብለዋል። ሐምዲያም ልጇን አቅፋ ነበር በበረሃው ጉዞ የጀመረችው። በጥይት ሩምታ መሃል ልጇን በሰውነቷ ጋርዳ አተረፈችው። እርሷ ግን ሕይወቷ እዛው በረሃ ላይ አልፏል። ይህ ጉዞ ወጣቶች ብቻ ሳይሆን እናቶችና ሕፃናትንም የሚበላ ነው። ሐምዲያ የብዙ ስደተኞች እናት ተምሳሌት ናት። ሕይወታቸውን ሰጥተው ልጆቻቸውን ለማሻገር የሚታገሉ እናቶች። ስንት አስፋዎች፣ ስንት ወይን እሸቶች በየመን ተራሮች፣ በጅቡቲ በረሃዎችና በቀይ ባህር ጥልቀት ውስጥ ስማቸው ያልተመዘገበ በሺዎች የሚቆጠሩ አሉ። ሬሳቸው በአውሬ የተበላ፣ አጥንታቸው በአሸዋ የተሸፈነ። እነዚህ ወጣቶች ዶክመንተሪ ሳይሆን ፍትህ ይሻሉ። እነዚህ ስሞች ስትሰሙ አንድ ነገር አስቡ። አሸጋጋሪዎቹ በእነዚህ ሰዎች ደም ላይ ቤተ መንግስትን ሰርተዋል። እኛ ግን ቢያንስ ስማቸውን እናስታውስ። ምክንያቱም መዘንጋት ሁለተኛ ሞት ነው። እነዚህ ምስኪን ገላና ነፍስ ለአፈርና ለውሃ የመገቡ የሰው ጅቦች ዛሬ የተባበሩት አካላት እንደ ኢንተርፖልና መንግስታዊ ያልሆኑ አካላት ያወጣሉ ስማቸውን። እስቲ እነማን ነው? በጥቂቱ እንመልከት። ከሀገሩ ስሙ ኪዳነ ዘካርያስ ይባላል። በሊቢያ በረሃዎች ውስጥ ለሚገኙ በሺዎች የሚቆጠሩ ስደተኞች ስሙ ከሞት ጋር እኩል ነው። ሰዎችን በማገት በማሰቃየትና ቤተሰቦቻቸውን በስልክ በማስፈራራት በሚሊዮን የሚቆጠር ዶላሮችን ይሰበስቡ ነበር። በ21 ከኢትዮጵያ ፍርድ ቤት ቢጠፋም የዓለም ፖሊሶች ግን አልተኙለትም። በ23 በሱዳን፣ በተባበሩት አረብ ኤምሬትስና በኔዘርላንድ የጋራ ኦፕሬሽን በቁጥጥር ስር ለመዋል በቃ። ዛሬ ኪዳነ ከብረት ዘንጎች በስተጀርባ ነው። ነገር ግን የዘረጋው መረብ አሁንም ድረስ እንዳልተፈታ ቁጭ ብሏል። ፍትሐዊ አብዱረዛቅ በቅጽል ስሙ ሀገሬ እያሉ ይጠሩታል። የተባበሩት መንግስታት የጸጥታው ምክር ቤት ስሙን በጥቁር መዝገብ ላይ ያስፍሩለታል። እሱ የስደት መስመሩ መሐንዲስ ነው እያሉ ይጠሩታል። ከምስራቅ አፍሪካ እስከ ሜዲትራሊያ ባህር ድረስ ያለውን የሰዎች ንግድ በበላይነት ይመራል። ለፍትሐዊ ስደተኞች ሰው አይደሉም፣ የገንዘብ ኖቶች ናቸው። ወልደ ማርያም ገብረ መድህን በአሁኑ ሰዓት በኢንተርፖል ቀይ ማስታወሻ ላይ የሚፈለግ ሰው ነው። የጥላው ዓለም ንጉሥ ይሉታል። የእሱ ሥራዎች ሰዎችን በድንበር ማሻገርና የወንጀል ቡድኖችን ማስተባበር ጭምር ነው። ፖሊስ አሁንም ድረስ የእሱን ዲጂታልና አካላዊ ዱካ እየተከታተለ ይገኛል። እሱ በነጻነት እስካለ ድረስ ሌላኛው ወጣት ወደ ሞት ጉዞ ማምራቱ አይቀርም። እነዚህ ሰዎች ብቻቸውን አይደሉም። መረባቸው ከገጠር መንደሮች እስከ አዲስ አበባ ደላሎች ድረስ፣ ከጅቡቲ የጀልባ ባለቤቶች እስከ የመን ታጣቂዎች ድረስ የተዘረጋ ነው። አንዱ ሲያታለል አንዱ ያሻግራል፣ ሌላኛው ደግሞ ያግታል። ይህ የወንጀል ሰንሰለት ነው፣ የሞትም ጭምር ሰንሰለት። ዛሬ ኪዳነ ዘካርያስ በእስር ቤት ይገኛል። ነገር ግን የእሱን ቦታ የሚተኩም አዳዲስ ደላሎች በየቀኑ ይፈጠራሉ። ምሻይ ኪዳነ፣ መብራት ወይም ኢታይ፣ ሰለሞን ቀለም ደበበ፣ መራዊ ታቦት፣ አብዱሰላም ታጂኒ፣ አቡኩምሳ፣ ቤተልሔም ካሳ አልሮ፣ ራሄል አለሙ ገብረ ጊዮርጊስ፣ ይትባረክ ዳዊት አለሙ፣ በእምነት ታረቀኝ ሀጎስ፣ ሀፍቶም ሃይላይ ኃይሉ። ፖሊስ እነዚህን ስሞች ለምርመራ አጋዥ አድርጎ ያደጉ ቴክኖሎጂዎችን በመጠቀም የተጠናከረ ምርመራና ክትትል በማድረግ ከ70 በላይ በሀገር ውስጥና በተለያዩ ሀገራት የሚገኙ ዋና ዋና የህገወጥ አዘዋዋሪና ዋናዎቹን በመለየት ዋናውን ተጠርጣሪ ጨምሮ በአጠቃላይ 10 ህገወጥ የሰዎች አዘዋዋሪዎችን ተከታትሎ በአጭር ጊዜ ውስጥ በቁጥጥር ስር በማዋል ላይ ምርመራ እያደረገ እንደሚገኝ ገልጾ ነበር። ፖሊስ የተያዙትም ሆነ ያልተያዙትን ተጠርጣሪዎች በወንጀሉ ያፈሩትን ሀብት በጥናት በመለየት ሌሎች ሀብታቸውና በባንክ የሚገኝ ገንዘብ እንዳይንቀሳቀስ በፍርድ ቤቶች እንዲታገድ አድርጓል። ፖሊስ የተያዙ ሆነ ያልተያዙ ተጠርጣሪዎችን በወንጀሉ ያፈሩትን ብቻ ሳይሆን ህገወጥ አዘዋዋሪዎች ቡድን ከ2010 ጀምሮ በርካታ ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያና ከሶማሊያ በመመልመል ወደ ሊቢያ በመውሰድ ሊቢያ ውስጥ ባዘጋጁት መጋዘን እንዲታገቱ በማድረግ የተለያዩ መጠን ያላቸውን ገንዘብ ከቤተሰቦቻቸው በማስላክ ገንዘቡ ያልከፈሉ በቀን አንድ ጊዜ ብቻ በትንሽ ምግብ እንዲመገቡ በማድረግ በጎማ በዱላና በኤሌክትሪክ ገመድ በሰንሰለት እጅና እግራቸውን አስረው በመግረፍና በማሰቃየት የውሃ ማሸጊያ ፕላስቲክ አቃጥለው ሰውነታቸው ላይ በማንጠባጠብ ከፍተኛ ስቃይ በማድረስ ኢሰብአዊ ድርጊት በመፈጸም በርካታ ሰዎች ህይወታቸው እንዲያልፍ፣ የአካል ጉዳት እንዲደርስባቸውና ሴቶችም እንዲደፈሩ ከፍተኛ አካላዊና ስነልቦናዊ ጉዳት እንዲደርስባቸው ማድረጋቸውን ፖሊስ በምርመራው ማረጋገጡን ኢዜአ ላይ መዘገቡ ይታወቃል። ይህን መረጃ በተመለከተ ማግኘት ከፈለጋችሁ በስር ገጽ ላይ እናስቀምጥላችኋለን። ኢንቨስቲጌሽኑም በዛኑ መጠን ይቀጥላል። የጠፉ ድምጾች እስካሁን ድረስ እየተፈለጉ ቀጥለዋል። ከአሸጋጋሪዎቹ በስተጀርባ በቢሊዮን ዶላሮች የሚቆጠር ንግድ ማዶም ጭምር አለ። ህልማቸው በበረሃና በባህር ላይ የቀሩ ወጣቶች ዛሬም ድረስ ታሪካቸው አለ። ስማቸው ያልተነገረ፣ አጥንታቸው በየመን ተራሮች ላይ የቀረ፣ ቁጥራቸው ይህ ነው ሊባል አይችልም።
ዛሬ እኔና እናንተ የምንኖርበት ዓለም በግድግዳዎች የታጠረች ዓለም ነች። ድንበሮች ተዘግተዋል። ቪዛ ማግኘት ለድሃ የማይታሰብ ሆኗል። ይህ ድንበሮችን የማጠበቅ ፖሊሲ ለማን የጠቀመው ብለን ከጠየቀ ግን ለአዘዋዋሪዎቹ ነው። ድንበሮች በጠበቁ ቁጥር ደላሎች የሚጠይቁት ዋጋ ይጨምራል። መንገዱ አደገኛ መሆኑን በዛኑ መጠን ይጨምራል። ይህ ቪዲዮ ላይ በቃም ጥቂት ደቂቃዎች ቀርተውታል። እናንተ ደግሞ ወደ ሌላ ቪዲዮ ልታልፉ ነው። ግን አህመድና በሺዎች የሚቆጠሩ እንደሱ ያሉ ወጣቶች አሁንም በረሃ ላይ ናቸው፣ አሊያም ሊጓዙ ተነስተዋል። አሁንም ባህር ላይ ያሉ ብዙዎች ናቸው። ይህ ታሪክ እንዲቀር ህግ ብቻውን በቂ አይደለም፣ ፖለቲካ ብቻውንም በቂ አይደለም። ሰውን እንደ ሰው ነፍስንም እንደ ነፍስ ማየት አለብን። የአንድ ሰው ነፍስ ዋጋ ምን ያህል ነው?